በዓለም ላይ በርካታ ተከታዮች አሉትና በየሀገራቱ እየዞረ ላይቭ ስትሪም በማድረግ የሚታወቀው ራሱም አይሾ ስፒድ ብሎ የሚጠራው ሰው ኢትዮጵያ መጥቶ ሄደ። በእርግጥ መጣ የሚለውን ዜና እየጻፍኩ ነበር ይሄ እንግዲህ ባህልና ቱሪዝም ሚኒስቴር ለዚህ ሰው አቀባበል በማድረግ የተመረጡ ቦታዎችን አስጎብኝቶታል። ያው ከተጎበኙት ነገሮች መካከል አብዛኞቹ የኮሪደር ልማት ውጤቶች ናቸው። እኔማ ኮሪደሩ ባይሰራ ኖሮ እነዚህ ሰዎች ምን ሊያስጎበኙት ነበር አልኩኝ። ኢትዮጵያ ታሪካዊ ሀገር እንደመሆኗ በተለይ ደግሞ በዩኔስኮ የተመዘገቡ ታሪካዊ ቅርሶቿን ልናስጎበኝ የምንችልበት እድል ነበር። ስፒድ እንግዲህ ኢትዮጵያን ከዚህ ቀደም ደግሞ ኬንያን የመጎብኘት እድል ነበረው። እናም ሀገራቱን በላይቭ ስትሪም በሚያሳይበት ጊዜ ተመልካቾቹ ኧረ እስካሁን ተዋሽተናል፣ አፍሪካን እንዲህ ናት እንዴ፣ ጭራሽ በመኪና ይሄዳሉ የሚል አስተያየቶችን ከስር ሲሰነዝሩ ነበር። ማለት ተዋሽተናል ምናምን የሚሉት ግን እንዴት ነው? የሚያኖሯቸው መጋዘን ውስጥ ነበር እንዴ? በዚህ ዘመን ሰው ማወቅ የሚፈልገው ነገር ካለ የሚያውቅባቸው በርካታ መንገዶች አሉ። ለነገሩ የውጭ ሰዎች አንዳንድ ጊዜ እኛ እንደምናስባቸው አይደሉም። ከነሱ ሀገር ውጪ ሌላ ሀገር፣ ከነሱ ህዝብ ውጪ ሌላ ህዝብ ያለው ሁሉ አይመስላቸው። አፍሪካ ውስጥ እንዳሉ ቡሽሜኖች በሏቸው። የነዚህ የሚለየው በቀለማቸው ነው፣ ነጭ ቡሽሜኖች። ያው ይሄ አይሾ ስፒድ በመባል የሚታወቀው ቲክቶከር እንግዲህ ብዙ አይቶ ብዙ አሳይቶን ሄዷል። በእርግጥ ከተመለከታቸው ነገሮች መካከል እሱ አንድም የሚያስታውስ አይመስለኝም ቪዲዮውን መልሶ ካልተመለከተው በቀር። እንዴ ፍጥነት! እውነትም ስፒድ ቆሞ የሚፈጥን ሰው። በእሱ አንጻር እኔ ብመዘን እኮ ይቺ ስሎት የምትባለዋን እንስሳ በሉ። በቆይታው እንግዲህ 250,000 በላይ ሰዎች በቀጥታ ሲመለከቱት ነበረ። ከዚያ በተጨማሪ ሰብስክራይበር ያደረጉት ወደ 280,000 በመጠጋት በኬንያ ተይዞ የነበረውን ሪከርድ ኢትዮጵያውያን እንደሰበሩት ተናግሯል። ያው እንግዲህ እዚሁ እንመካከል ኢትዮጵያውያን ስለምንተዋወቅ ማለት ነው እንዴ። ከሀገር ከወጣ በኋላ ደግሞ አንሰብስክራይብ እናደርገዋለን እንዳትሉ እንዴ። ታስታውሳላችሁ? እነዚህ በምስሉ ላይ የምትመለከቷቸው ሁለት ድርጅቶች 1 ሚሊዮን ሰብስክራይበር ከገባልን እንዲህ አይነት ሽልማት እንሸልማለን የሚል ቻሌንጅ አድርገው ሽልማቱን ከፈጸሙ በኋላ እንደዚህ ሆነ። ጌታ የዚህ ሀገር ሰይጣን ስራ ፈት ነው። እንደውም ባለፈው ቀበሌ ሄዶ የስራ አጥ መታወቂያ ወጣ አለ እንዴ። አሁን ይሄን ስፒድ የተባለ ሰውዬ ራሱ መርካቶ ወስደውት ሴትዮዋ በ600 እስከዛሬ የምትሸጠውን ነጠላ 6,000 ስትሸጥለት አላያችሁ እንዴ? የኔ እናት ያላወቅሽው ነገር ግን ልክ እንደሌላው ህዝብ ገቢዎችም ላይቭ ተቀምጦ ሲመለከትሽ ነበር። አሁን ነገ መተው እንግዲህ አንድ ነጠላ 6,000 ከሸጥሽ ሲሉሽ የምትመልሽው መልስ ማዘጋጀት አለብሽ። ብቻ አፍሪካ ውስጥ ፕሌን አለ የሚል ሰው እንዳለ ሁሉ ያየን ሲሆን በላሾችም በጣም በትህትና አይ ከዛፍ ዛፍ እየዘለልን ነው ከአንድ ከተማ ወደ ሌላ ከተማ የምንሄደው በሚል መመለሳቸውንም አይተናል። ነገርየውን ስናጠቃልለው ግን በዚህ ዘመን የሰውየውን ተጽዕኖ መካድ የምንችል አይመስለኝም። ምክንያቱም እናውቃለን የሶሻል ሚዲያን ተጽዕኖ። ለአንዲት ቀንም ቢሆን ኢትዮጵያ የሚለውን ስም በተለያዩ ሰዎች ጣቶች ሲጻፍ መዋሉ ለኛ ትልቅ ነገር ነው። ሆኖም ግን ይሄን እድል ተጠቅመን ከዚህ በፊት እንግዲህ በዩኔስኮ የተመዘገቡ ቀደም እንዳልኩ የምንታወቅባቸው ታሪካዊ ቅርሶቻችንን እንደ አክሱም፣ ላሊበላ፣ ግድቡን ጨምሮ እንደዚሁም ኤርታሌን ልናስጎበኘው እንችል ነበረ። በእርግጥ ልጁ ኤርታሌን ብናስጎበኘው ካልዋኘው ማለቱ አይቀርም በዚህ ፍጥነት። በ2025 በፌደራል ደረጃ ከተመዘገቡ የንግድ ፈቃዶች መካከል 80% ያህሉ መምከናቸውን ሪፖርተር ጋዜጣ ስራና ክህሎት ሚኒስቴርን ዋቢ አድርጎ ነግሮናል። ፔንዱለም የሆነች ሀገር መንግስት እንግዲህ በዚህን ያህል መጠን ተስፈንጥረን አድገናል ይላል። በዚህ ዘገባ መሰረት ደግሞ ታይም ትራቭል ይሁን አላቅም 10 ዓመት ወደኋላ ተቀምጠናል። ወንድም ጋሼ 100,000 የንግድ ፍቃዶች ብቻ ናቸው የቀሩት ኤግዚስት ያደረጉት እያለን እኮ ነው። ወደ 470,000 አካባቢው የሉ ማለት በቃኝ እያሉ ወጥተዋል። እኔም ብለው ድንኳን ጥለን ምናምን አይዞሽ ምናምን የምንባባለው ሀዘን የምንደራረሰው መቼ ነው? አሁን እኮ ነው።
ለቅሶ መቀመጥ ያለብን ይሄን ዜና ስንሰማ ነው። መንግስትም ደግሞ ይሄንን ሀዘናችንን ተመልክቶ ሀዘናችንን የምንወጣበት በየቦታው ድንኳን ሊያስተክልልን ይገባል። ማለት መነገር ትተን ነው ማለቴ ንግድ ፋሽኑ ቀረ ምናምን የሚል የሆነ አይነት ሳይንስ ሰምተን ከሆነ ብዬ ነው እንዴ። መንግስት ጭንቅላቱን ይዞ ያላየውት ለምንድን ነው በዚህ ዜና ነው? ሀገሪቱ የራሷ የኢኮኖሚ ፕሪንሲፕሎች ምናምን ፈጠረች። እንግዲህ ማንንም ሳንጠይቅ ባለሙያም ሳያስፈልገን እስከምናቀው ድረስ አንድ ሀገር ገቢዋን አብዛኛው ማለት ይቻላል የምትሰበስበው ከነጋዴ ነው። የምናቀው ይሄንን ነው እንዴ። የንግድ መፋፋት እኮ የመንግስት ኪስ እንዲፋፋ ያደርጋል ብለን ነው የምናስበው ነው ወይስ መንግስት ሌላ የገቢ ምንጭ አገኘ? ምንጩ መቼም ከመሬት ነው የሚፈልቀው። እንግዲህ እንደምንመለከተው ንግድ እዚህ ሀገር በሩቁ እፉ የሚባል የሥራ ዘርፍ እየሆነ ነው። ለነገሩ ይሄን ለማወቅ መርካቶ ውስጥ ትንሽ ዞር ማለት በቂ ነው። መርካቶ ገብተህ ትንሽ ሸሚዝ ነገር አድርገህ ምናምን ማለት ነው ያቺ የጆሮ ማዳመጫ ስንት ናት ብትል የቷ የጆሮ ማዳመጫ ነው የሚሉት ልትገዛ ማለት ነው። ከዛ መልሳ አላዩም ባይመለከቱት ነው ብለ ያቺ ምናምን ስትል ሰውዬ ጆሮ ሳይኖር ይሄ ጆሮ ማዳመጫ ምን ይሰራልሃል ብለው ነው እኮ የሚያደርጉ። ስለዚህ እንደ ድሮ ዘንድሮ ገንዘብ ካለኝ መርካቶ ውስጥ የፈለኩትን እገዛለሁ ምናምን ማለት አትችልም። ገንዘብ ብቻ በቂ አይደለም። ከገንዘቡ በተጨማሪ ቀልባቸው ስላንተ የሆነ ነገር ሊነግራቸው ይገባል። ሁሉንም ሰው ከገቢዎች የተላከ አድርገው ነው የሚቆጥሩት አሉ። ድብብቆሹ ታየ እና በቶምና ጄሪ መንፈስ ንግድ መነገድ ይቻላል። እንግዲህ ይህን ዜና ሪፖርተር ላይ ካነበብን በኋላ የስራና ክህሎት ሚኒስቴር ደግሞ በበኩል መጥቶ ዜናው ስህተት ነው፣ ይሄ ኃላፊነት የማይሰማው ሪፖርተር ያለ ሲሆን እውነቱን ግን አልተናገረም። ያው ሐሰትን ለማጣፋት ሐሰት ነው ብሎ ከማፍጠጥ ይልቅ እውነትን መናገር። እውነት ምንም የአይን ማፍጠጥ አያስፈልጋት። በእርግጥ ይሄንን ሪፖርት ከስራና ክህሎት ሚኒስቴር ዌብሳይት ገብታችሁ ብትመለከቱ ማግኘት አትችሉ። እንግዲህ ለጥፈውት አንስተውት ይሁን መጀመሪያውም ሳይለጥፉት ቀርተው የምናውቀው ነገር የለም። ያው በተጨማሪ እንዲህ አይነት ሪፖርቶችን የሚያወጡት እነሱ ሳይሆኑ ንግድና ኢንዱስትሪ ሚኒስቴር ይመስለናል። ብቻ የዘንድሮ ሪፖርት ላይ እውነት ሐሰት እያሉ ጊዜ ማጥፋት አስፈላጊ አይመስለንም። የንግድ ስርዓቱ እንደታወከ እንደገና በየዕለቱ ያለን እንቅስቃሴና የሰዎች ምሬት በራሱ ብዙ የሚናገረው ነገር አለ ለማለት ነው። ዓለም እንግዲህ ሶስተኛውን የዓለም ጦርነት ከመቼው ጀምሬው እያለች እየቋመጠች ትገኛለች። አኳኗ እኮ ግን የሆነ ከ6 ዓመት በፊት የሆነ አንድ ቫይረስ ቤት አዘግቶ ያስቀመጣት አትመስልም። ገና ከኮቪድ አገግማ ፀሐይ የሞቀች ምናምን ያለችበት ጊዜ ላይ እኮ ነው አሁን ደግሞ እንደገና ተመልሳ ባሩድ እያፋጨው ካልሞቁ እያለች ያለች እንዴ። ከያቅጣጫው እንግዲህ ፉከራዎች እየተሰሙ ጦርና ጋሻዎች ወርደው እየተወለወሉ አንዳንድ ቦታዎች ደግሞ ጭራሽ ዳቦ ቆሎ እየተቆረጠ ነው። ቦታውን አልናገርም። እኔም ብለው ግን እኛ ሳናቅ ዓለም የህዝብ ቁጥሯን የምትቀንሰው በዚህ መንገዶች ነው እንዴ? አንዳንዶቹ ጦርነቶች እኮ ጠብ ያለሽ በዳቦ ናቸው። አሁን ባለፈው ትራምፕ ግሪንላንድን ምናምን $1000 ለእያንዳንዱ ዜጋሽ እሰጣለሁ የሚል ማግባቢያ ጨምራ ተናግራለች። ወደ ራሷ ለማጠቃለል እዚህ ጋር እንግዲህ ነጥብ ያዝልኝ የኢትዮጵያ ህብረተሰብ። አንድ ሀገር ዋጋ ካለው እያንዳንዱ ማህበረሰብ እያንዳንዱ ዜጋ ደግሞ ዋጋውን ይካፈላል። አንድ ሀገር በዚህ ተቃራኒው አንድ ሀገር እዳም ካለበት እያንዳንዱ ዜጋው እዳውን ይካፈላል። ወይ አበዳሪ ወይ ተበዳሪ ሞታል የሚለው ብሂልህ ለሀገራት የሚሰራ አይመስለኝም። እዳም ውዝፍም ትውልድህን ተከትሎ ይሄዳል። እናም አሁን ግሪንላንድ ለአሜሪካ የፈለገ አስፈላጊ ብትሆን ካልጠለፍኩሽ ማለት እጅጌን የሸሚዝ እጅጌን ወደ ላይ መሰብሰብ አይደለም። በነገራችን ላይ አሜሪካ ለመረበሽ እንዲመቻት ይመስላል ከአብዛኞቹ የዓለም አቀፍ ስምምነቶችና ህብረቶች ራሷን እያገለለች ነው። ዩናይትድ ኔሽንስ ውስጥ ሆነ እየዞርክ ኔሽንስ መቦቀስ የሚሆን ነገር ነው። አሁን ከወጣች በኋላ ተሰብስበው እንግዲህ ያደረግሽ ያለሽው ህግ ወጥ ነው ቢሉ ህግ ምንድነው? ወጥስ ምንድነው?
ኧረ እናንተስ ራሳችሁ ምንድናችሁ ማለቷ የማይቀር ነው። እንግዲህ እንደምናየው በሀገራት መካከል ግጭቶች እየተከሰቱ አንዳንዶቹ አመድ ለበስ እየተደረጉ አስተማማኝና አስፈላጊ ጊዜ ላይ ለመቆስቆስ እንዲመች እየተደረጉ ናቸው። ለምሳሌ የዩክሬን እና ሩሲያ እንዲሁም የጋዛ ጦርነቶችን ማስተዋል እንችላለን። ከዚያ በተረፈ ግን በቅርቡ በየቦታው ውረድ እንውረድ የሚባባሉ ሀገራትን አይተናል። በተለይ ደግሞ አፍሪካ ቀንድ ላይ ቀንዳችንን አሹለን ያለነው ያው ጅቡቲ ኢትዮጵያን፣ ሶማሊያ ኢትዮጵያን፣ ኤርትራም ኢትዮጵያን ካለ ኢትዮጵያ ላያችሁም እንዴ? ብቻዬን ጊዜ ጎንበስ ብሎ ማሳለፍ የሚያስፈልግ ይመስለኛል። ጠላቶች ሲበዙ ጎንበስ ማለት ይሻላል። ጦርነትን መምረጥም ሆነ ጦርነትን ማዘግየት የጦርነት ስትራቴጂ ነው። ከዚያ በተረፈ እንግዲህ በየኮሜንቱ ስር ይዋጣልን ምናምን የምትሉትን የመመዝገብ ስራ እየሰራን ስለሆነ ለአሰራር እንዲመች ስትጠሩ ጸጉራችሁን እየተላጫችሁ እንድትቀርቡ ይሁን እንዴ። እኛ የአባቶቻችን ልጆች ምናምን የሚለው ፉከራ ብቻ ይመስለኛል። ምክንያቱም አባቶቻችን የሰሩትን ግማሹን እንኳን ሩቡን እንኳን የሰራን አይመስለኝም ለማለት ነው። ኮስተር ባሉ ዜናዎች ፈገግ የሚያደርጋችሁ ነጋሪ ሚዲያ ዜና በፈገግታ ብቻ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ፣ ቤተሰቦቻችን እንዲበዙ፣ ካገኘነው መልካም ነገር ሌሎች እንዲቋደሱ፣ ሌሎች እንዲወስዱ ላይክ፣ ሼር፣ ሰብስክራይብ አድርጉ።